ወንድሜ እሱ ነው። ምን? አንቺ ፖሊስ ይዘሽ መተሽ ነው እንዴ? ለጊዜው አላመጣውም፣ ግን እሱም አይቀርላችሁ። ለሰራችሁ ስራ ዋጋችሁ ማግኘት አለባችሁ። እኔ አሁን የመጣሁት ወንድሜን ፍለጋ ነው። ስለምን ወንድም ነው የምታወራው? ወንድምሽ እዚህ ምን ይሰራል? እዚህ ይሰራል ተብዬ ነው። ዘሪሁን ከተማ ደረጃ የሚባል ሰው። እንዴት ሆኖ? ይሄ ማለት እኮ ጓደኛዬ ወንድምሽ ነው ማለት ነው። ምን? እህቴ ወንድሜ ይሄን የመሰለ ስራ እያለክ እንዴት እንደዛ አይነት ቦታ ትገኛለህ? አንቺን በማጣቴ ነው እንደዚህ አይነት ሙድ ውስጥ የገባሁት። ካሁን በኋላ ስራዬን ጥንቅቅ አድርጌ እሰራለሁ። ይቅርታ ወንድሜ። ችግር የለውም። አያችሁ ህይወትን መንገድ በየትኛው አቅጣጫ እንደምትመራ ምንም እናውቀው ነገር የለም። ያኔ አንቺን ባትመጪና እኔን ባልወጋ ኖሮ ሁለታችሁም ላትገናኙ ትችሉ ነበር። ሁሉም ለበጎ ነው። ደስ ብሎኛል። በልህት ባሌ መምጣቷ ካልቀረ ባሌን በደንብ አስጎብኛት። ባሌ ማውንቴን ናሽናል ፓርክ ለወስዳት አስቤያለሁ። አሪፍ ሀሳብ ነው። እንደዛ ከሆነ ለምን በቪዚት ባሌ በኩል አትሄዱ? ቪዚት ባሌ ምንድነው? ቪዚት ባሌ ማለት ባሌ ላይ ያለ የቱር እንደ ትራቨል ድርጅት ነው። አዎ፣ ከቪዚት ባሌ ጋር ቱር የምትሄዱ ከሆነ ባሌ ላይ ያሉ የተባሉትን ድሬ፣ ሼክ ሁሴን፣ ሁርቀ ሶፍ ዑመር በአጠቃላይ ሁሉንም በደንብ ከነሱ ጋር መጎብኘት ትችላላችሁ። ዋው በጣም አሪፍ ነው። እና የት ነው የምናገኛቸው ወንድሜ? አዋሽ ህንጻ ሁለተኛ ፍሎር ላይ ቢሮ አላቸው። እዛ ሄደን እናገኛቸዋለን። ካልሆነ ቪዚት ባሌ አፕሊኬሽናቸውን ከፕሌይ ስቶር ላይ አውርዳችሁ ቡክ ማድረግ ትችላላችሁ። ያ ካልሆነ ደግሞ በዌብሳይታቸው visitbale.org ብላችሁ ዌብሳይታቸውን ማግኘት ትችላላችሁ። በጣም አሪፍ። በቃ አንተ ስትድን አብረን እንሄዳለን። ከዛ እኔም ወደ ልጆቼ ወደ ባሌ መለሳለሁ። ምን ነው ደነገጥክ? አይ ምንም። እሺ በቃ እንሄዳለን። እኔም ተሽሎኛል። ሄሎ ዜዱ፣ ወንድሜን ፍለጋ ነው የመጣሁት ስትለኝ እንዳንታሰር ብዬ ወንድምሽ ዜዱ ነው እንዳልኳት አላወቀችም አይደል?